ጉባኤ ጠርተዋል በብፁዕ ወቅዱስ አቡነ ማትያስ መጋቢት 13 ከጠዋቱ 3 ሰዓት እስከ 5 ሰዓት በጠቅላይ ቤተ ክህነት ጽርሐ ተዋሕዶ አዳራሽ ላይ እንደ ዲያቆን ሄኖክ ኃይሌ በሚመሩት በሚያስተባብሩበት ማስተባበር ላይ በዚህ ጉዳይ ላይና በሌሎች ጉዳዮች ላይ አጀንዳ አድርጎ ሊወያይ የሕግ ባለሙያዎችን ጥሪ አድርጓል። ስለዚህ ካሁን በኋላ ኦርቶዶክሳውያን የጀመርነው ነገር መዋቅር ይዞ ፍጻሜ እስኪያገኝ ድረስ ይህንን ተቋም የመደገፍ ኃላፊነት አለ በየትኛውም መንገድ። በዚህም ጉዳይ በሌላም ጉዳይ ይነሳ አጀንዳው እነዚህም ጉዳዮች አጀንዳ መያዝ አለባቸው ብለን ተነስተናል። አቡነ ማትያስ ብፁዕ ወቅዱስ አቡነ ማትያስ የሕግ አካላትን ሰብስበው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ እየተሰነዘረባት ያለው እልፍ ጦር የሚመክቱ ጠንካራ የሕግ ባለሙያዎችን የማዋቀር ስራ ተጀምሯል። የሕግ ባለሙያ የሆናችሁ ኦርቶዶክሳውያን የሆናችሁ በዚህ አዳራሽ ላይ ስብሰባ ተጠርታችኋልና